ፍቺው በቃ ፍቺው አውቃለሁ። አቤል ሰላም ነው እንዴ? ወይ እርብቃ መጣሽ እንዴ? እንዴት ነህ? ሰላም ነው እንዴ? አለ ደህና ነሽ? ስራ አሪፍ ነው? ስራ አሪፍ ነው ይመስገን። የሆነ ቦታ እንደኔ ፈልጌ ነበር፣ ብቻዬን መሄድ አልፈለኩም። እኔ እንደዚህ ለብሼ ልስጥሩ ይቀስ ደግሞ ልብስ ችግር የለውም። ሊስትሮኑ ዕቃ ደግሞ ባደራ እናስቀምጣለን። እሺ በቃ ታስ ተመልካች ሳሙ ይሄ አቤል አይደል እንዴ? ዛሬ ደግሞ እግር በእግር ማየት ጀምረዋል። ልማትም ሊያጠምዳት ነው መሰለኝ። ስማ አንተ የሰውን ጫማ በምትወለውልበት እጅ እቺን ቆንጆ ስትነካካ ትንሽ ለሊና አይከብድም? አንተ እኮ ርካሽ ሰው ነህ። ለአንተ ቆጭ አትበዛብም? አቤል እነዚህ ሰዎች እነማን ናቸው? ቆይ አንቺ ልጅ ይህን ሰው ታውቂያለሽ እንዴ? ይሄ እኮ ሰፈር ውስጥ ጫማ የሚጠርግ ቆሻሻ ላይ የሚውል የደሃ ልጅ ነው። ለአንቺ አይመጥንሽም። ፍቺው በቃ ፍቺው። አውቃለሁ። ልቡ ንጽህና ይበልጣል። ርብቃ እነሱ ያሉት እኮ ልክ ናቸው። እኔ የደሃ ልጅና ልስጥሩ ነኝ። ያንቺንም ክብር ልነካ አልፈልግም። አቤት እኔ የፈለኩት ልስጥሩነትን ሳይሆን ማንነት ነው። ልብ ደግሞ ንጹህ ነው። ዛሬ የሄድኩትን ቦታ አለ ሀብታሞች የሚማሩበት ትምህርት ቤት ነው። እዛ እንድትማር እፈልጋለሁ። አቤል ናስብበት አቤል ቤት ይደርሻለሁ። ርብቃ ስላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። ደግሞ የትምህርቱን ነገር አስቤበት እነግርሻለሁ። ማሰብ እኮ ያስፈልገውም እድሉ በእጅ ነው። አቤል አውቃለሁ ርብቃ፣ እናቴ ሰርተ ብላ ነበር ያለችኝ። ወደ ትምህርቱ ሲገባ ደግሞ የእናቴን ቃል የሚበላ ነው ይመስለኝ። እሺ አያቸው እነዛ ፎቶ አንሳቸው። ምን ብናደርግ ነው የሚሻለው? ይሄንን ፎቶ ለቤተሰቦቿ ልከን ማሳየት አለብን። አይ በቃ ርብቃን በሌላ ነገር ነው እናሳምናት። አቤል ሌባ እንደሆነ የሚያሳይ አንድ ትልቅ ወደ እናዘጋጃለን። በቃ ና እናዘጋጃለን። አቤል እሺ ርብቃ ደህና ደሪ። ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ ጨነቀኝ ጠበበኝ ጠፋኝ የምልሽ